ከለር ያለውን ቃሪያ የተጠቀምኩት እናንተ ለየትኛውን መጠቀም ትችላላችሁ። ከለር ችግር የለም። ከዛ በተረፈ ደግሞ ባህሮ ሽንኩርት አስገባለሁ። ይሄ ባህሮ ሽንኩርት ነው። ይሄ በተለይ ማብሰል የለበትም። ከዛ እንዲታደረገን በኋላ ትንሽ ጨው እናደርጋለን። ከዛም ብላክ ፔፐር ወይም ቁንዶ በርበሬ ማለት ነው። ከዛም የተጠቀምኩት 4 እንቁላል ነው። ይኸው እንቁላሉን መትቼ አድርጌበታለሁ። ሳናማስለው ትንሽ እንደዚህ እንተዋዋለን። 1-2 ደቂቃ እንደዚህ እንተዋዋለን። አሁን ትንሽ እናማስለዋለን። እሳት ቀንሱ ሁልጊዜ፣ ምክንያቱም መካንተና ከስር የጨመርነው ግን መቃጠል የለበትም። መልኩን ሳይለቅ በጣም ሳይበስል ሲሆን በጣም ይጣፍጣል። ካበሰላችሁት ግን ብዙም አይደለም እና ሞክሩት ውዶቼ። እናቴ ትንተነ በጣም ይጣፍጣል። ውዶቼ ቁርሴ ደርሷል። ስለተከታተላችሁ አመሰግናለሁ ውዶቼ። ፕሊዝ ላይክ ሰብስክራይብ አድርጉልኝ። እሺ ውዶቼ አመሰግናለሁ ስለምታበረታቱኝ፣ ቪዲዮዎቼንም ስለምታዩልኝ ቴንኪው አመሰግናለሁ። እና ቁርሴ